السلام عليكم ورحمة الله تعالى وبركاته በመላው ዓለም የምትገኙ ምርጥ ውድና የተከበራችሁ ሙስሊምና እህት ወንድሞቼ እንዲሁም የዚህ የነሺዳ የመንዙማ የመድሑ ስራዎች ተከታታዮች የቁርአን ወዳጆች በአጠቃላይ ሁላችሁም ይህ መልእክት ይድረሳችሁ። በመላው ዓለም ዳርቻ የምትገኙ እህትና ወንድሞቼ ያው ከሰሞኑን እንደምታውቁት የአንድ ትልቅ የስቱዲዮ ፕሮጀክት ግንባታ ጀምሬ ነበረ። አልሐምዱሊላህ ረብል ዓለሚን ትላንት ማታ ያቋረጥነውን የስቱዲዮ ግንባታ በጀመርነው መሰረት አልሐምዱሊላህ ረብል ዓለሚን በአራት ሰዓታት ውስጥ ብቻ ከ350 ሺህ በላይ የኢትዮጵያ ብር ሰብስበናል። 350 ሺህ አልሐምዱሊላህ ረብል ዓለሚን ላሳያችሁት ትልቅ ፍቅር፣ ያው ላሳያችሁት ክብር፣ ላሳያችሁት ነገር ሁሉ እጅግ አድርጌ እያመሰገንኩኝ አሁንም ዛሬ በድጋሚ ከኢሻ ሶላት በኋላ እንሰበሰባለን። በመላው ዓለም ያላችሁ ቅን ሀሳቦች፣ ደጋግ ኢትዮጵያውያን ሙስሊሞች ይህንን ስቱዲዮ እንገንባ። ይህንን የግል ስቱዲዮ ብንገነባ ጥቅሙ የሁላችንም ነው። በተቀመጡ አካውንቶች ሁላችሁም የድርሻችሁ እንድታደርጉ በአክብሮት ነው የምጠይቀው። ሁሉም የንያውን እያደረገ ለዚህ ዓላማ ኢንሻአላህ ስኬት ሰበብ እንሁን። ኸይር ጀዛችሁን አላህ ይክፈላችሁ። ያው እንደምታውቁት የኛ ሀገር ሁኔታ አስቸጋሪ ነው እናውቃለን። ነገር ግን እንደዚህ አይነት ሚዲያዎች ሲመጡ ለብዙ ነገር ጥቅም አላቸው። ሚዲያ አይናቅም። ሚዲያዎች ብዙ ክፍተቶቻችንን እንሞላበት፣ ተነጋግረን ችግሮችን የምንፈታበት ነውና ይህን ትልቅ ስቱዲዮ ይህንን ትልቅ ሚዲያ አብረን እንገንባላለሁኝ፣ ጥሬን አቀርባለሁኝ። ይህን ቪዲዮ ሁላችሁም ሼር፣ ሪፖስት እያደረጋችሁ አዳርሱልኝ። ጀዛኩሙላሁ ኸይር። ሰላሙ አለይኩም ወረሕመቱላሂ ተዓላ ወበረካቱ።